የሽንታችሁ ቀለም ስለ ውስጣዊ ጤንነታችሁና ስለ ኩላሊታችሁ ሁኔታ እንደሚናገር ታውቃላችሁ? ሰላም፣ ዶክተር ልለቃል አለማየሁ እባላለሁ። የሽንት ቀለም መለዋወጥ በሰውነታችሁ የውስጥ ያለውን የፈሳሽ መጠንና የውስጥ አካላት ጤንነት የሚጠቁም አንዱ መረጃ። ሽንታችሁ ውሃማ ከለር ወይም ንጹህ ከሆነ ውሃ በደንብ እየጠጣችሁ መሆኑን ያሳያል። በተቃራኒ ደግሞ ደመቅ ያለ ቢጫ ከሆነ ጥቂት የውሃ ማነስ መኖሩን ሊጠቁም ይችላል። የሽንት ቀለም ወደ ቡናማ ወደ ጥቁር ከተቀየረ የኩላሊት ወይም የጉበት በሽታ ምልክት ሊሆን ይችላል። ነገር ግን ሌላ በሽታ ማመላከት ውጪ የሽንት ቀለም በምትበሉት ምግብ ወይ በምትወስዱት መድኃኒት መሰረት ሊቀየር ይችላል። አንዳንድ ምግቦች ለምሳሌ ቀይ ስር ስንበላ ሽንታችንን ወደ ደማማ ቀለም ሊቀይር ይችላል። አንዳንድ መድኃኒቶች ለምሳሌ የቲቢ መድኃኒት ሪፋምፒሲን የሚለውን ስንወስድ ሽንት ቀለምን ወደ ቢጫ ሊቀይር ይችላል። ብዙ አይነት መድኃኒቶች አሉ የሚቀይሩ፣ ብዙ አይነት ምግቦች አሉ የሚቀይሩ። ነገር ግን በማንኛውም ነገር መድኃኒት ስትጀምሩ ሐኪማችሁም ፋርማሲስታችሁን ያዝላችሁ ሽንት ሊቀይር የሚችል መሆኑን ይገልጽላችኋል። ከዚህ ውጭ ከተቀየረ ግን የበሽታ ምልክት ሊሆን ስለሚችል በአቅራቢያችሁ ወዳለ የህክምና ማዕከል ሄዳችሁ ህክምና መከታተል አለባችሁ።